ሰላም እንዴት ናችሁ? ስሜ ዳግም ያነስ ይባላል። ይሄ የፓይተን ቱቶሪያል ሲሪዝ ክፍል 10 ነው ወይ ፓርት 10። በዚህ ቱቶሪያል ፋንክሽን ነው የምናየው። ፋንክሽን ማለት ኮሌክሽን ኦፍ ኮድ ሲሆን አንድ ስፔሲፊክ ታስክ የሚሰራ ኮድ ካለን ያን ኮድ ሌላ ቦታ ላይ አክሰስ ማድረግ ከፈለግን ያኛውን ኮድ ኮፒ ፔስት ከማድረግ ይልቅ ፋንክሽን መጥራት እንችላለን። በዚህ ቪዲዮ እሱን ነው የምናየው። ይሄንን በኢንዴፕስ ማየት ስለምንፈልግ ወደ ኮምፒውተር እንደምታዩችሁ ፋንክሽን የሚባል የፓይተን ፋይል ሰርች አድርጌያለሁ። ፋንክሽን አንድ ኮድ ከመጀመራችን በፊት ፋንክሽን የፓይተን በጣም ኮር ኮንሴፕት ነው። ኤቭሪ ፕሮግራመር ፋንክሽን መጠቀም አለበት። ቢካዝ በቃ አንደኛ ነገር ነው። ፋንክሽን ኤቭሪዌር የሚጠቀም ነው። ቢካዝ በጣም ኮድ አለ 100 ላይ ነው የሆነን ወደ 30 ላይ ነው የሚቀየር ነው። ስለዚህ ፋንክሽን ለመስራት መጀመሪያ ዲኢኤፍ እንላለን። ስለዚህ ዲኢኤፍ ስንል ወይ ዴፍ ፓይተን የሚያውቀው እሺ ይሄ ሰውዬ ፋንክሽን መጥራት ወይ ፋንክሽን መስራት ይፈልጋል ብሎ ያስባል። ይሄ መጀመሪያ ስቴፕ ነው። ከዛ በኋላ ስም እንሰጠዋለን። አሁን ቫሪያብል ቱቶሪያል ላይ ካያችሁ ቫሪያብል ስንሰራ ስም እንሰጠዋለን። ፎር ኤግዛምፕል ስም ብለን ስም እንሰጠዋለን። በዚህ ፋንክሽን ላይም ስም እንሰጠዋለን። የቫሪያብል ቱቶሪያል ላይ ካላያችሁ እዚህ ጋር ላይ ፖፕ አፕ ይመጣል። እሱን ቼክ አድርጉ። ስለዚህ ይሄን ፋንክሽን ሰላም በል እለዋለሁ። እንደምታዩ ሰላም በል ብያለሁ። ከዛ በኋላ ደግሞ ፓሬንተሲስ እናደርጋለን። ከዛ ኮለን በእንግሊዝኛ ሁለት ነጥብ አይደለም ይሄ እንዳይዛባባችሁ። ስለዚህ ኮለን ምን እንደሚያደርግ ልንገራችሁ። ኮለን ወይ ኢንደንቴሽን የሚባል ነገር አለ። ኢንደንቴሽን ማለት ደግሞ አንድ ፋንክሽን ወይ ኢፍ ስቴትመንት ሌላ ጊዜ ኢፍ ስቴትመንት እናያለን። አሁን ስለ ፋንክሽን ጋር ስናወራ እንደምታችሁ ኢንተርሴፕት ራሱ ኤዲተሩ 4 ስፔስ አድርጎልኛል። ምክንያቱም እዚህ ጋር ብንጽፍ ሰላም በል የሚለው ፋንክሽን ላይ ሆኖ ነው የሚታወቀው። ጋር እዚህ ጋር ብንጽፍ በፍጹም ሰላም በል የሚለው ላይ በፍጹም አይካተትም ማለት ነው። ስለዚህ አሁን አትመዋለሁ እዚህ ጋር ኢንተርል እና አትን በኋላ ሰላም እላለሁ። ሰላም ዋና አድርገው ለምታያችሁ ምንም ነገር ፕሪንት አላደረግልንም። አሁን ይሄንን የፋንክሽን ኤግዛምፕል በኤግዛምፕል ላሳያችሁ ልንገራችሁ። እዚህ አሁን ስልክ የአንድ ሰው ስልክ ቁጥር ብታስገቡ ስም ብታስገቡ ምናምን ፕሮፋይል ፒክቸር ብታስገቡ ምንም አያደርግላችሁም። በቃ ጸጥ ብሎ አለ ማለት ነው። ግን እሱንን አክሰስ ማድረግ ከፈለጋችሁ ትደውሉለታላችሁ። ከዛ በኋላ ነው ሪስፖንስ የሚኖረው። አሁን ፓይተን ላይም ሰላም በል የሚለውን ፎር ኤግዛምፕል ይሄን ከዚህ ጋር ስናገናኘው ስም ሰተናል፣ ምን እንደሚያደርግ ሰተናል። አሁን ምንም አያደርግልንም። ስንደውልለት ነው ሪስፖንስ የሚሰጠን ማለት ነው። ለመደወል ደግሞ ወይ ለመጥራት እቺንን ኮፒ እናድርጋት፣ እዚህ ጋር ፔስት እናድርጋት፣ ዛላ ፓሬንተሲስ እንጨምራለን ማለት ነው። ራን አድርገው እንደምታያችሁ ሰላም ብሎ ፕሪንት አድርጎልናል ማለት ነው። አሁን ማስረዳችሁ ስለ ፓራሜተር ነው። ፓራሜተር ማለት ፋንክሽን የሚወስደው ኢንፎርሜሽን ማለት ነው። የሚወስደው ኢንፎርሜሽን አሁን ስም ነው እንበል፣ ችግር የለም። እዚህ ጋር ዘጥ ብለን ሲደመር ስም ወይ ዳግም የፈለጋችሁ ስም ማድረግ ትችላላችሁ። ግን ብዙ ሰው አሁን እኔ ይሄንን ብጠራ እኔ ስሜ ናታን ቢሆንና ኮዱ ሰላም ዳግም ቢል መቀየር ፈልጋለሁ። እሱንን ደግሞ በፓራሜተር ሰተን መቀየር እንችላለን። ሃርድ ኮድ ማድረግ የለብንም ማለት ነው። ስለዚህ ፓራሜተር ለመስጠት እዚህ ጋር ፓሬንተሲስ እየሰጠነው አለ። እሱ ውስጥ እንግባና ከዛ በኋላ ምን የሚባል ፓራሜተር ለቫሪያብል ነው፣ ግን የሚወስደው አለ ሴት አይደረግም እዛ ላይ። ስለዚህ እኔ ደግሞ ስም እለዋለሁ ስም። ከዛ በኋላ እዚህ ጋር ሰላም የሚለው ላይ እዚህ ጋር ስፔስ አድርግና ሲደመር ስም እላለሁ። ከዛ በኋላ እሺ ራን አድርገው እንደምታያችሁ ሚሲንግ ሪኳየርመንት ፖዚሽን አርጉመንት ይላል። ያ ደግሞ ስም የሚለው ስም ይወስዳል፣ ግን እኛ አልሰጠነውም። ስለዚህ ይሄንን ኤረር ታይፕ ኤረር የሚባል ኤረር ይሰጠናል ማለት ነው። እሱን ፊክስ ለማድረግ ደግሞ ሰላም በል የሚለው ላይ እዚህ ጋር ምንድነው እዚህ ጋር ስም ስላለ እሱን እኔ ዳግም ቤል ጻፍ። ከዛ ዳግም ቤል ከጻፍኩ በኋላ ራን አድርገው እንደምታያችሁ ሰላም ዳግም ብሎ ጽፎልኛል። ይሄኛውን ለማሳመር በኢንፑት ብንሰራው ስም ይሻል። እዚህ ጋር ስም እላለሁ። ስም ኢኳልስ ቱ አስገቢ እላለሁ። እናንተ ኢንፑት ነው የምትጠቀሙት። ከዛ በኋላ እዚህ ጋር ስም እንደዚህ ስምህን አስገባ እልና ስም ሰላም በል የሚለው ላይ ዳግም ከማለት ይልቅ ስም እላለሁ ማለት ነው። ስለዚህ እንደዚህ ስምን አስገባ ይላል፣ እኔ ዳግም እላለሁ።
ሞር ኢንተራክቲቭ ነው ይሄ ኢንፑት ስናደርግ ከድሮ የተማነው ነገር ስታደርግ ትንሽ ኢንተራክቲቭነስ እንጨምራለን ብዙ ካፓቢሊቲ ማድረግ እንችላለን ማለት ነው ከዛ ዳግም ብላለሁ እንደሚታችሁ ሰላም ዳግም ብሏል ማለት ነው አሁን ሌላ ስም ባስገባ ቅዱስ ብል እንደምታችሁ ሰላም ቅዱስ ይለኛል ማለት ነው አሁን ሊሚትድ አይደለም አንድ ፓራሜትር ብቻ መስጠት የለብንም የፈለግነው ቢሊየን እንኳን መስጠት እንችላለን አሁን አዲሽናል ፓራሜትር ኤጅ እድሜ ላስገባ ከዛ በኋላ እዚህ ጋር ሲደመር እልና እድሜ እልና ዘላ እድሜንም ፓስ ኢን አድርጋለሁ እዚህ ጋር ከዛ በኋላ ሲደመርልና እዚህ ጋር ስፔስ አድርጊ ነው እላለሁ እንደዚህ አሁን ይሄኛውንም ኢንፑት ብናደርገው ሞር ኢንተራክቲቭ ነው ስለዚህ ቺውን ኮፒ ላድርገው እዚህ ጋር ፔስት ላድርገው ከዛ በኋላ ስም የሚለውን ወደ እድሜ ልቀይረው ቺውን ኮፒ ፔስት ላድርግ ከዛ በኋላ አሁን ደግሞ አዲሽናል ፓራሜትር ስላስገባን እዚህ ጋር ኮማ አድርገን እድሜ ማስገባት አለብን ከዛ በኋላ እንደምታዩት ስምህን ነው ያልኩት እድሜ ነው ማለት ያለብኝ ኮማ እላለሁ ነው እናድርገው ስምህን አስገባ ብሎ ይጠይቀኛል ዳግ ብላለሁ እድሜን አስገባ 11 ላለው ለምታዩት ሰላም ዳግም እድሜ 11 እዚህ ጋር ስፔስ ላድርግ ዳግም ላለው 11 ላለው ለምታዩት ሰላም ዳግም እድሜ 11 ነው ብሎ ፕሪንት ያደርግልናል አይን ቪዲዮ ከመጨረሻ በፊት አንድ የፓይተን የኮድ ፍሎ ላሳያችሁ ይሄ በላይን ቤዝድ ነው ማለትም መጀመሪያ ይሄን ካረኩ መጀመሪያ እሱን ነው የሚያደርገው መጀመሪያ ስም የሚባል ያስገቢ ወይ ኢንፑት ይሰጣል እዚህ መጀመሪያ ስም አስገባ ይላል ከዛ በኋላ እድሜ የሚል ሁለተኛ ማለት ነው እድሜን አስገባ ይላል ሶስተኛ ደግሞ ይሄን ኮድ ራን ያደርጋል ፋንክሽን ይሰራል ከዛ በኋላ ሰላም በል ይላል አሁን አንድ ኤረር ላሳያችሁ ብዙ ጊዜ የሚያጋጥመን ኤረር ነው ስም ሳይፈጠር ከሰራ ነው ኤረር ይሰጠናል ምክንያቱም አሁን እዚህ ጋር ጂብሪሽ ላስገባ በእንተጁ ሲምበል is not defined ምክንያቱም ሰላምበል እዚህ ጋር ነው እሱ የሚያውቀው ከላይ ሲሄድ ነው ከላይ ከታች ከላይ ነው በዛ ምክንያት ኤረር እንደዚህ አይነት ኤረር የኮድ ፍሎ ኤረር ይሰጣል ማለት ነው ስለዚህ እንደዚህ አድርገን ከታች ነው የምናደርገው የተሰራ ነገር ሬፈረንስ ማድረግ ከፈለግን ሬፈረንስ የምናደርገው ከተሰራው ቫሪያብል ወይ ነገር በታች ነው ማለት ነው ይሄ ቪዲዮ በዚህ መልኩ አልቋል አማርኛ ፋንክሽን የሰራሁት ነው ቶሎ በየሰጣችኋለሁ በሰላም